ውድ የአፋን ኦሮሞ ቤተሰቦቼ ዛሬ ደግሞ በእነዚህ በተቃራኒ ቃላት መጥቻለሁ ማለት ነው። ስለዚህ ቀጥታ ወደ አነበባቡ እንግባ ማለት ነው። ጄቾታ ፋላ ይኸው በአማርኛ አስቀምጬላችኋለሁ። ጄቾታ ስለዚህ ሶስት ድምፅ ነው ያለው። ይሄ ባለ ሶስት ድምፅ ነው። ጄቾታ ስለዚህ ሰገሌ ሰዲ ኦፍ ቄሳ ቀበችው ጄ እና ቾታ እዚህ ጋር አጭር ነው፣ ይሄ ረጅም ነው፣ ይሄ አጭር ነው። እሺ ጄቾታ እዚህ ጋር ነጠብጣብ ያደረኩት ሁለት ቫውል ሌተሮች አሉ ማለት ነው። ተከታታይ ቫውል ሌተሮች በተከታታይ መጥተዋል። ያው እንደዚህ ኦ ማለት ነው። ለዛ ነው ሳብ ማድረገው። የሚጠብቅ ቦታ ላይ ደግሞ እንደ አማርኛውን ሁለት ፊደል አድርጌ ጽፌያለሁ። ለምሳሌ ፋ ይልና ይሄ ይረዝማል፣ ሁለት አ ሲጋ ስላለ ከዛ ላላ ደብል ነው። ስለዚህ ስታነቡት ላላ ብላችሁ ሳይሆን ላ በደንብ አጥብቃችሁ ማለት። ስለዚህ ፋላ እዚህ ጋር ይረዝማል፣ እዚህ ይረዝማል። ፋላ አንቶኒምስ የምንለው ማለት ነው በእንግሊዝኛው ኢሰጀ አንቶኒምስ የጆታ ፋላ ይችላል። ቶኮፋኒ ጉዳ አንደኛ ነው። ቶኮፋ ማለት አንደኛ ነው። ጉዳ ይሄው ዳ ይጠብቃል። ሁለት ሺህ ጉዳዳ እንዳትሉ። ጉዳ ይሄው ዳ ተጠብቁና ታስረዝሙታላችሁ። እዚህ ጋር ይረዝማል ማለት ረጅም ነው። ስለዚህ ጉዳ ማለት ትልቅ ማለት ነው። ስለዚህ ተቃራኒ የትልቅ ተቃራኒ ምንድን ነው? ትንሽ አይደል? ስለዚህ ጢቃ ይሄም ቃም ሁለት ቃ ያደረኩት እንድታጠብቁት ነው። ስለዚህ ቃ ሁለት ቃ ታደርጉና ታስረዝማላችሁ። ሳብ ስለዚህ ጢቃ ትንሽ ማለት ነው። የጉዳ ተቃራኒ ጢቃ ነው፣ ትንሽ ማለት ነው። ሁለተኛው ኢኒ ለመፋኒ ኤራ ባለፈው እንደነገርኳችሁ በዴ ነው ብዙ ጊዜ የሚወከለው፣ ግን በድሮ ጊዜ በኃይለ ሥላሴ ጊዜ በዚህ ነበረ ዴን አናቱ ላይ ጭረት አድርገው ነው የሚጠቀሙት የነበረው እና እሱን አግኝቼ ነው የሰራሁላችሁ። ስለዚህ ዴራ ስታነቡት ዴራ ሁለት ድምፅ ነው። እሺ ረጅም ማለት ነው። ተቃራኒው ደግሞ አጭር ነው በአማርኛው። ስለዚህ በአፋን ኦሮሞ ደግሞ ገባባ ገባባ አጭር በዚህ ተቃራኒ ይሆናል ማለት ነው። ሶስተኛው አዲ ማለት ነጭ ማለት ነው። ስለዚህ አዲ ነጭ ነው። ስለዚህ ተቃራኒው ጉራቻ ራን ደብል። እሺ ጉራ ይረዝምና እዚህ ጋር ጉራቻ ይረጣል መጨረሻ ጥቁር ማለት ነው። ሌላው አራተኛው ፉርዳ፣ ይሄ ደግሞ ኢረቡታ ይባላል። ኢረቡታ ማለት እንመጣበታለን፣ ሌላ ቪዲዮ ሰራላችኋለሁ ስለነዚህ። ኢረቡታ ማለት ሁለት ኮንሶናንት ፊደላት፣ የተለያዩ ኮንሶናንት ፊደላት ተካተሉ ሲመጡ፣ ያ ማለት ሁለት ተነባቢ ፊደላት ራና ዳ ተካተሉ ነው የመጡት። በመካከላቸው ቫውል ሌተር የለም ወይም ቆሜ ዱበት ቺፍቶ የለም። ሁለቱም ዱቢፋማ ናቸው ማለት ተነባቢ ናቸው። እሺ ስለዚህ ፉርዳ ወፍራ፣ ተቃራኒው ቀልአ ወይም ቀላ። ስለዚህ ይሄ ሲነበብ ቀልአ ቀጭን ማለት ነው። ሌላው ሰፊሱ ይሄው ፊ ሁለት ነው። ሰፊ ሱ ይረዝማል እዚህ ጋር። እሺ ስለዚህ ሰፊሱ ፍጥነት መፍጠን ማለት ነው፣ ማፍጠን ማለት ነው። ሱታ ዘግታ ወይም ቀስታ ማለት ነው። ሌላው ስድስተኛው ኡልፋታ ይሄው እንደምታዩት ፋ ይረዝማል፣ ታ ይረዝማል። እሺ አፋችሁ ስታነቡት ኡልፋታ ከባድ ማለት ነው። ከዛ ሰልጣ ይሄም ሰልጣ ሲል ቀላል ማለት ነው። ሌላው እዚህ ጋር የመጨረሻው ሰባተኛ ስትመጡ ኦል ወይም ኦሊ፣ ብዙ ጊዜ ኦል ወይም ኦሊ ኦል በይ የሚል እንትን ይሄ ቃል ነው። ስለዚህ ኦል የሚለው ላይ ወደ ላይ ማለት ነው። ገድ ወይም ገዲ ሲል ደግሞ ታች ማለት ነው። ገድ ወይም ገዲ ሲል ታች። በኑ ሲል ደግሞ በ ከዛ ኑ ይረዝማል። እሺ መክፈት ማለት ነው። በኑ መክፈት ነው። ከዛ ደግሞ ተቃራኒው ጩፉ ይሆናል። ጩና ፉ ሲነበብ መዝጋት ጩፉ ይሆናል። መጨረሻ ላይ ሌላኛው ኢራ ቅድም እንዳልኳችሁ ከዛ ራ ወንድ፣ ዱባራ ተቃራኒው ዱባራ ሴት ይሆናል ማለት ነው። ባዮ ላይ ዩቱብ አካውንትን አስቀምጬላችኋለሁ።